አስመሳይ ሴትነት ታየ ጎልቶ ሚስተር ቢን እና ሚያ ከሊፋ ዴት እያደረጉ ነው ወይ? ሮን አትኪንሰን ይባላል ትክክለኛ ስሙ። ሚስተር ቢን እና ሚያ ከሊፋ ዴት እያደረጉ ነው ወይ? ይሄ አሁን ኢንስታግራም እና ፌስቡክ ላይ በጣም እየተወራበት ያለ ነገር ነው ባይዘው። እና በመጀመሪያ እስቲ እንትን እንበልና አንድ ጊዜ የልጅነት ሂሯችንንና የአዋቂነት ሂሯችንን እንደዚህ እጅ ለእጅ በማየታችን እንደዚህ እጅ ለእጅ ተያይዘው እየተዋደዱ ነይ በክረምት ነይ ነሐሴ አራብሳ ነው ቤቴ ነይ በሐምሌ ነይ በክረምት እንዲቆላሴ አንቺ አይናማዬ መምጫሽ ሌሊቱ መምጫሽ ሌሊቱ ድምፅ ተዘግቷል። ሆኖ ይመስላል ያንቺስ ሕይወቱ ያንቺስ ሕይወቱ How we do now Negroes ሰላም ሰላም እንዴት ናችሁ ውድ ቤተሰቦች ፋሚሊያንስ በጣም ጠፍተናል በአዲስ ቪዲዮ ክቻክስ ሲያንስ ብለናል ሄሎ ፒፕሊያንስ ካልተመቸ ጆሮን ያዝ አልጨበጣል ያዝ ይሳይ ሰላም ሰላም እንደገና ሰላም ያያችሁ በዛላችሁ ሰላም ስትመላችሁ ሀገሬ ልጆች ዋጋ ዛሬ በአዲስ ቪዲዮ ተመልሰናል we have a full of energy ምናምን stuff like የለት አይደብራችሁ ውድ ቤተሰቦቻችን አበዛዋል ኤክስትራ ኦኬ let's do ወደ ቪዲዮ እንሂድ كم بارقو بدلي عفمات كاغا إلالي الكاغنا إلالي لا هذا هو منتج أنت جوس نو جديد الغات يعني تستغني من الغات بدل ما تتعب أسنانك ميرا جوس هو በጣም አሪፍ ነገር በቃ ምርጥ ነው እግዚአብሔርን እየጨበስክ ማን ጫት የጠጣ ሄድ የትም ሲጀመር ጤና ነው እኮ ጫት አይስልህ በጁስ መልክ ነገሮች ምናምን ተበቻችተው አረንጓዴ ተከታያንስ እናት እግዚአብሔርን በጣም ምርጥ አይዲያ ዊት ለምን በጁስ አይወጣም ከዛ ሊጠጣ ነው ሊጨሳንት ያማል ዊት ጋር አይጠጣም ዊት ቢቃመው ምን ያመጣል ጥቅም የለውም አይ በእውነት የሆነ ጥቅም የማይኖር አሁን ኒኮቲን እንደማለት ምን ይባላል ሲጋራ አንተ ኒኮቲን ቢበላ ይኸውልህ ራሱ ጥቅም የለውም እኔ ወደ ሞክረዋለሁ አይ ግን ጫት መጠጥ ያደረክ ዊድ እንዴት ምንም በእውነቱ የሚገርም ነገር የማይኖር ግን ይሄ በጣም የሚገርም አይዲያ ነው ይመቻንስ ታው ሆነ አለኝ ወይስ የለኝም ግልጽ ጋይስ አሁን ለአብዱኪያር ልዘፍንለት ነው ተስፋ አለኝ ወይስ የለኝም ግልጽ ትነግረኛለህ ማለት ነው እሺ አዶናይ በል አብዱኪያር ፕራክቲስ እሺ ፕራክቲስ ያስፈልገኛል በጣም ብዙ ፕራክቲስ ይላል ራሱ እንደምንድነው ፕራክቲስ ብቻ ነው የቀረ ማለት እኮ አይ ብዙ ፕራክቲስ እንጂ በቃ መቀጥቀጥ አለበት ምንድነው bro trying to convince us he is not luti anymore but why is cost that's why it cost he's back by the he's not bros hey bro come on now dog wait a minute
Boy, ain't no fucking way, boy. Are you surprised? ሪፖስትም ታደርገው ነው ያየነው። Who are you? እንደዚህ አይነት Boy, ain't no fucking way, boy. Are you surprised? እሱ ግን እንትን ምን ነው አይጠነቅቅም እንዴ? መንፈስ ቅዱስ ሴትዮዋ ይሄ ጤና አይደለም አብደሻ ቀን ቃለ እግዚአብሔርን ይሰብካል። በቃ እሱ እኮ 100% አላመነም እንዴ? ቆይ ምን ብጥልጥ ይሆናል? ማን ያለመነው? ልጁ እሱማ ያውቃል እኮ ኮንቬንስ አስለ እኛ እንትን ለማለት እኛ ለሳምነን አድርገውም ለማለት ቢች እንዴ በቃ ደስታ ምን አይነት ሰው ነው? ውጭ ሀገር ይባሉት ስለኝ ደግሞ ሮዛ ነው። እንዴት አልታሰረም? ጆርጅ እንዴት አልታሰረችም? ስለ ከባህል ያፈነገጠ የተባለ ሌሎች ሲሉ እነሱ እንዴት አልታሰሩ? በዛው ፍጥነት ጨራርሰው ሄደው የመንግስት አሰራር ትላለህ። እዛ ጋር አሁን ስለሆነ እንዴት ምን አድርገሻል ይሏት ነው እሷን አሁን ያው ሁሉ ማስረጃ ምን ቀልድ ነው ዩኒቨርሲቲ ፍቅር ካሉ ማታ ደግሞ በጭፈራ ቤቶች ውስጥ በዲጄነት ያስጨፍራሉ። አባ ጉልሄርሜ ፔኬስቶ የተባሉት የካቶሊክ ቄስ በአሁኑ ሰዓት በመላው ዓለም መነጋገሪያ ሆነዋል። አባ ጉልሄርሜ ቀንም በመንበር ላይ ሆነው ምዕመናንን ያስተምራሉ። ፀሐይ ስትጠልቅ ግን ልብሳቸውን ቀይረው ወደ ጭፈራ ቤቶች ያመራሉ። እዚያም ሃይማኖታዊ ይዘት ያላቸውን ሙዚቃዎች ከዘመናዊ የዲጄ ስልቶች ጋር በመቀላቀል ወጣቱን ሲያዝናኑና ሲሰብኩ ይታያሉ። በቅርቡ በቤይሩት ተገኝተውም የብዙዎችን ቀልብ የሳበ ዝግጅት አቅርበዋል። ይህ ተግባራቸው በብዙዎች ዘንድ ተቃውሞና ትችት አስከትሎባቸዋል። ይህ ለቄስ አይመጥንም ለሚሏቸው ወገኖች ግን አባ ጉልሄርሜ መልሳቸው አጭር ነው። በማደርገው ነገር ካልተደሰታችሁ ጸልዩልኝ ነው ማለት ተመሽቷቸው ነው። ደግሞ ይመስለኛል ሃይማኖታዊ ይዘት ያለው ነው። እኮ ለመስበክ ከጭፈራ ቤት ለማምጣት ነው እኮ እሱማ እንደዛ ነው ሀሳባቸው። ግን ጌዳውን እያሉ ራሳቸው አይሆንም ምንም ባይሆን እኮ ነው ወጭመሪ አልከፍተው ልቡን ቁልጭ ልታይ ሁሉም እኔን ይታይ አሉት ሁሉ ጠፍቶ በጌታ ስም እሺ ሁለት ኩንታል ናት። ሳትሆን አስመሳይ ሴትነት ታየ ጎልቶ እሷም ሌላ ቁልጭ ልታይ አሉት ሁሉ ጠፍቶ ታይ ሳትሆን አስመሳይ ሴትነት ታየ ጎልቶ ወረቀት ተጠመልልና ጫፏን ሳቀጥላት እቺን ምታል ስደርስ እላታለሁ እላትና ስለበጊ ትወጣለች። እኔ አመዳም እኔ አሁን እንደው ሰናታ ሀሳቤ ልጅቱ ላይ ነው አይታለች የዛች ማን ነው ልጁ የሰራው ምን ነው በኢየሱስ አግኝቷት ይቻላል እግዚአብሔርን አመዳም አመዳም ሚልስ አመዳም በእንግሊዝኛ ሎቶ አይደለም እንዴት ተግባቡ? እንዴት ቤት አረጋ አሸድን እንዴ አሽ እኮ ነው በምና አመዳም አሽ አሽ አመድ አዎ አሽ አመድ ከአመዳም ለሲሆን እንዴት ነው የሚሆነው? የወሲብ አይነት እንጂ አሞራ ገፍ ዙር በጎኔ ምሳር ባንገቴ ፖዚሽን ብራን ቆቅ ደራሽ የጉንብስ
ባላና ማረሻ የማታውቀው የወሲብ አይነት ዳዊት ባሏ እንዳለ አልጋ ላይ ጨዋታ ተናብሏል ብዬ ሰምተሽዋል ዳዊት ያለው ችግሩ ቁማር ስትበላ ስጮንም ስታጓራ ዛራና ከነቦርሷና ከነጫማው ሻወር ትወስዳለች ብላ ትጮዋለች ዘመዶቿ ደግሞ Bisca Barça, Bisca Catalonia. Barça ደጋፊ ኮክ አረ ባርሳ ይፉድን ነው እስማ አንተ ምንም አያስቡም እንዴ? እንዴት ማለት በቃ እየተጣለሉ መሆናቸውን አያስቡም? ቢያንስ አይነ አታስቡም እኮ ማርያምን እናንተ እንዴት ነው ይሄ ነገር ነው እንዴ ያሰፈራቸው ለምንድን ነው ግን የሚሆኑት ሊበሉ ነው የሚገሱት አንዳንዴ ግን ያው አብዛኛውን ጊዜ መኪናዬን ይዤ ጎማ ምናምን በቃ በጣም ነው የሚቸገረው ውሾች ብተው አሪፍ ነው ግን መኪና የሆነ ቦታ እንዴ በቃ ያውቃል እኮ መኪና ያለው ሱቅ ያስታውቃል ያስታውቃል እንደሌለ ያንካካስ ማለት አያውቅም ብለህ እኮ ነው አያውቅም ብለህ አይፈቱም በቃ ከዚህ በኋላ ሌላ ነገር ይሰራል ፎቅ እንዲያቆመው መኪና በነፋስ መሄድ የአየር ፎቅ ይሰራሉ አሁን ገባች አይ መጨረሻ ያምሩኝስ እኔን ማለች አፍልታ ነበር ይበላል የጤና ደረብ ምን አሳቶ ሰራ ሲሆን ሲገባ ሰይጣን ይግኖር ሲሆን አገኘ Yo, joder. Yes. Yes. What happened this? As it's mom. ايش هي انت ሚስተር ቢን እና ሚያ ከሊፋ ዴት እያደረጉ ነው ወይ? ሮን አትኪንሰን ይባላል ትክክለኛ ስሙ። ሚስተር ቢን እና ሚያ ከሊፋ ዴት እያደረጉ እንትና ዜና እንትን ኢንስታግራም እና ፌስቡክ ላይ በጣም እየተወራበት ያለ ነገር ነው ባይዘው እና በመጀመሪያ እስቲ ሚስተር ቢን አንድ ወዳለ ወሳድ ነበር አራ ይችላል እና ያቂነት እንደዚህ እጅ ለእጅ በማየታችን የተደሰተኝ እጅ ለእጅ ተያይዘው እየተዋደዱ በማየታችን ደስ ይላል በመጀመሪያ ምክንያቱም እናት ከሊፋን እናቃታለን። እናት ከሊፋ ከልጅነታችን ጀምራ ክፉ ደግ አሳይታ ያሳደገችን ነው። እንደዚህ የሷ ውለታ እንደዚህ ዝም ብለህ ረሽተህ የምትወው ነገር አይደለም። አይዞህ ሚስተር ቢን ደግሞ ሚስተር ቢን ነው። ያው ካደገ በኋላ ይሄን ስታዩ ጭንቅላታችሁ ላይ የሚነሳ ጥያቄ እንዳለ አውቃለሁ። አይዞህ አንድ ሶስት ጥያቄ አለ። አሁን ለምሳሌ እንዴት ተገናኙ? ሁለቱም
ከቢቢሲ አይጠፉም። ቢቢሲ ላይ ሁለቱንም ታገኟቸዋላችሁ። ባይዘው ሁለተኛ ኮላብ ሊያደርጉ ይችላሉ ወይ? እኔ እንጃ። እንግዲህ ይሄን የሚጠይቅ ሰው ጨካኝ ነው። በቃ ያን የ68 ዓመት እንደዚህ ተንጠልጥሎ አይሆንም። ሶስተኛ እውነት ነው ወይ? እውነት ዴት እያደረጉ ነው ወይ? ይሄ ነገር ኤአይ ነው እና ሚያ ከሊፋ ምን አለች መሰላችሁ? እኔ እኮ አንዳንድ ጊዜ ሴቶቹ ካስቁኛል። ምን አለች? እኔ የፍቅር ህይወቴ ፕራይቬት ማድረግ ነው የምፈልገው፣ ማንንም እንዲያይ ኦር ደግሞ እንዲሰማል። እውነትሽን ነው? እውነትሽን ነው? እኔ ከማንም ይውጣ ይሄ ነገር ማለት ከሚያ ከሊፋ ግን እግዚአብሔርን በል የቦክሲንግ ኮንትራክት ተፈራርሟል። የቦክሲንግ ኮንትራክት ተፈራርሟል። ሰሞኑን ሶሻል ሚዲያ ላይ ሲያነጋግረን የነበረው የጆኒና የንቃተ ህሊና ፋይት ነው። ነገር ግን በዚህ መሃል ሴዶ ማርሻል ፕሬይንግ ማንቲስ ከሚባል እንግሊዛዊ ቦክሰኛ ጋር የቦክሲንግ ኮንትራክት ተፈራርሟል። እዚህ ፋይት ሊያረጉ ነው ማለት ነው። ስለ ሴዶ ማርሻል አብዛኛውን ነገር ስለምታውቁ ከሱ ጋር ፋይት ስለሚያረጉ ሰውዬ አንዳንድ ነገር ልንገራችሁ። የመጀመሪያ ይሄ ሰውዬ ፕሬይንግ ማንቲስ በመባል ሶሻል ሚዲያ ላይ ይታወቃል። ቅጽል ስሙ ነው። ትክክለኛ ስሙ ኦማር ግሬንት ይባላል። እስካሁን 8 ፋይቶችን አድርጓል። 8ቱንም አሸንፏል። የሱ ኪሎ ደግሞ ከ62 እስከ 63 ይሆናል። የሴዶ ማርሻል ደግሞ አትሊስት ከ80 በላይ ይሆናል በትንሹ። በ6 ወር ውስጥ ከ20 በላይ ኪሎዎችን መቀነስ አለበት ማለት ነው። ይሄ ፋይት ምን ያህል እውነተኛ ነው፣ ምን ያህል የመፈጠር ቻንስ አለው የሚለውን ሞሞ ቦክሲንግ ስለሆነ ያፈራረማቸው እሱ እንዲመልስልን ኮሜንት ላይ ሜንሽን። ኢራቺ የሚባለው ልጅ ነው አፋጃችሁ እንዳይቀረው ኢትዮጵያ ኧረ በስመ እንደዚህ ነበር የራቼና የዩቲናስ ታሪካቸውን እዚህ ፊልም ላይ እናያለን። ፍራይዴ ሪከርድ ተርጓሚ ሄኒ ነኝ። ይመቻችሁ። ታውቃለህ ወድጄ ነበር፣ እጅግ በጣም ማፍቅሬ ነበር ከክብር ጋር። አንተ ግን ያንን ነፈከኝ። አንተ በሺቫኒ እኔን ቀየርከኝ። ያውን በዛሽ ነጫጭባ ንገረኝ። የዛሬ ቪዲዮ ይህን ይመስል ነበረ። አብራችሁን ስለሆናችሁ እናመሰግናለን። ከዛሬው ቪዲዮ የትኛው ስላሪፍ አውራ ችግር ሴትዮ እነዚህ ሰዎች አራት ሳይሰራ